ይጣፍጣል። እስኪ ማርያም በል የኔ ሚስት ጎበዝ ናት ስታፈላ። አንቺ ጀንጀን ታስበኛለሽ እንዴ? አንተ በህልምህ እንዳይሆን እግዚአብሔር ወጣዴ እስኪ ማርያም በል እንግዲህ እስካሁን ጀበና ውድ ባለቤቴ ቡና ስለጠጣ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። ስቱዲዮ ያለኝ እዛ ውስጥ ነው ያለሁት። መሲ ቡና እያፈላች ነው። እንግዲህ እዚህ በፊት እንደምታውቁት ያው ቡና አልጠጣም። መሲ ቡና ስትጠጣም ያው ጀበናዋን ምናምን እየሰበርን ብዙ ነገር ታውቃላችሁ ስለ ቡና ማለት ነው። እና አሁን ግን ያው ለስራ ለምን ትንሽ ስራ ስለማመሽ ምን ስለምል እንቅልፍ ምናምን ስለሚረብሸኝ ቡና አልፎ አልፎ ጠጣለሁኝ ስራ ቦታ ማለት ነው። ቢሮ አንዳንዴ ስለምጠጣ መሲ አታውቅም። አሁን ለራሷ ቡና እያፈላች ነው። ማን ነው የሚያጣጣኝ እያለች ስለሆነ ሂጄ ቡና ለራሷ ያዘጋጀችውን እጠጣለሁ ማለት ነው። ምን እንደምትል እንግዲህ በጋራ እናያለን። እኔ ቡና ስጠጣ በጣም እንደምትደሰት ተስፋ አደርጋለሁ። በጣም ነው የምትደሰተው። ቡና እየተፈላ ነው አሁን። ቀስ ብዬ ወጣና ሂጄ በመሃል ቡና እየጠጣሽ ቪዲዮ እንስራ አላትና፣ ረዥም ጊዜ ቪዲዮ አልሰራንም። ቡና እየጠጣሽ ቪዲዮ እንስራ አላትና በዛ ለራሱ ያዘጋጀችውን ቡና ጭልጥ አደርገዋለሁ ማለት ነው። እና ስለዚህ መሲ በጣም ደስ የሚላት እናያለን ደስታዋን በጋራ ማለት ነው። እና እንዴት ናችሁ? ደህና ናችሁ አይደል? በጣም ተጠፋፍተናል። እንግዲህ እኔም ትንሽ ስራ በዛብኝና ወደ ሙዚቃ ስራ ስለገባሁኝ እንግዲህ ተመልካች ወደ ሳሎን ሊሄድ ነው። እንግዲህ ተመልካች ወደ ሳሎኑ ሊሄድ ነው። መሲ እንዴት ነሽ? አንቺ በቃ ቡና ብቻሽን እየጠጣሽ ዛሬ አብረን ነው ቡና እንጠጣ። የፈረስ ጭራ ይመስላል። ይሄንማ ጠጣዋለሁ። ምን ነው አሽፉብኝ እንጂ አንተ እስኪ ዝም ብለና እንስራ አስቀምጠው። ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ተመልካቾቻችን እንግዲህ እዚህ ጋር ዛሬ ቡና ይጠጣል። ማን? እኔ ነኝ። ምን አግኝተህ እስኪ በስማበት በጣና እስኪ ብሪ ወያጅም ጠጣ። ና የምትጠጣ ከሆነ እውነት በዚህ ቁጭ በልና ልስጥ። እሺ ቆይ ተረጋጊ። አብኝ ታስነሽዋለሽ። እንደዚህ ነው የሚያዘው። እንዲህ ነው የሚያዘው። ሁለቱን ያዝኩት። አሬ ምናቱ ሊጠጣ ነው። እንደዚህ ነው የሚያዘው። ሁለቱን ያዝኩት። ተመልካች እንጂ ምንድነው ማለት አረ ዛሬ ጉድ በሉ ጎንደር። አታስቂኝ እንዴ! ይጣፍጣል። እስኪ ማርያም በል የኔ ሚስት ጎበዝ ናት ስታፈላ። አንቺ ጀንጀን ታስበኛለሽ እንዴ? አንተ በህልምህ እንዳይሆን እግዚአብሔር ወጣዴ እስኪ ማርያም በል እንግዲህ እስካሁን ጀበናሽን ሰብሬያለሁ። እንግዲህ ይቅርታ። እዚህ በኋላ ቡና አጣጣሻለሁ። ከምርህ ነው? አዎ። ለቪዲዮ ብለህ እንዳይሆን እንደዛ ከሆነ እንጠላለን። እየጠጣሁ መስሎኝ እንዴ? አንቺ ደግሞ ምንድነው እንደዚህ የሚያደርግሽ እንዴ? ሁሌ የምትጠጣ ብለህ እግዚአብሔርን በስ ተመልካቾች ተመስገን አምላኬ። ምን ይሰራል? ረኮቦት ብቻ ተመቀመጠ ወጣኝ። መድኃኒዓለም መታገስ ዋጋ አለው። ጀበናይ እንዳልተወረወረ
መልካሙ አየ እንግዲህ መልካሙ እኮ የሰበረ ነው። መልካሙ ካሰርክ አየህ ሚስት ማያደርገው ነገር የለም። ካሰርክ ወይኔ ወንድሜ ካሰርክ በቃ ይኸው እኔ ነኝ የምጠጣው። እኔ ዘጋኝ። እስኪ አምጣው ቀድቼ ልስጥህ። እኔ እውነት ተሆነ እንደው አምጣው እንጠጣ። ተመልካቾች አምጣው ድገሚ። ተመልካች እንግዲህ ለረጅም ጊዜ ጠፍተን ነበረ፣ ብቅ ብለናል። እናንተን ዘና ፈታ ለማድረግ የማናደርገው ነገር የለም። እንወዳችኋለን፣ እናከብራችኋለን። እውነት ትንሽ ስራ ስለበዛ ነው፣ ትምህርትም እየተማርኩ ስለሆነ ነው ትንሽ ጠፋ ያልኩት። እንመጣለን እዚህ በኋላ በቻልነው መጠን እንመጣለን ማለት ነው። እንግዲህ በመላው ዓለም ያላችሁ እህት ወንድሞቻችን፣ አድናቂዎቻችን በያላችሁበት ሰላማችሁ ይብዛ ልን እያልን ቡናውን ወደ እናንተ ጀባ እንላለን ማለት ነው። ቡና እንግዲህ በአገራችን ዶሮ ወጥና ቡና ነው አይደለ? የባህላችን መገለጫ የሚሆነው እንግዳ ሲመጣ እንግዳ የምንቀበልበት በዶሮ ወጥና በቡና ነውና ያው በፊትም እኔ ብዙ ጊዜ ደጋግሜ እናገራለሁ። እኔ ብዙ ጊዜ ቡና ስለማይመቼ ነው እንጂ ከእምነት ጋር አገናኝቼው አይደለም። በእምነት መለኩሴዎች አይደለም። ይሄን ሁላ ተሳድበ መጠጣት ነው እንጂ ገር እኔ አልተሳደብኩም። በፊትም ቢሆን ያልኩት እኔ ቡና እኮ ለአንቺ ለጨጓራሽ ነው፣ ጨጓራሽን ያምሻል ነው። ቡና ጨጓራ ያማል። በቃ ጨጓራን ያማል። እውነት ለመናገር እኔ አሁን ብዙ ጊዜ እዚህ ጋር እንወሻሽ መሲ፣ እዚህ ጋር እንወሻሽ። እኔ ቡና ሳልጠጣሁ ሰላም ባያችሁ እስኪ ዝም ብለሽ መጀመሪያ ሰላም ባያችሁ። ውድ ተመልካቾች የዛሬው ቀን በጣም ምንድን ነው ቀኑ? ዛሬ የደስታ ቀኔ ነው። በነገራችን ላይ ቡና ብቻ ከመጠጣት ድኛለሁ፣ ዳንኩኝ። ተመስገን። ወይኔ ቡናው የጀማሪ ነገር ገብተህ ተቀመጥ ከሩቁ ቦት ላይ ብል ተነስና ሶፋው እንዴት ነሽ? ደህና ነሽ? በጣም እኮ ነው የምወድሽ፣ በጣም ነው የማከብርሽ። እንግዲህ ስለማፈቅርሽ ስለምወድሽ ነው ዛሬ የጠጣሁትና እስኪ ደግሞ የደስታውን እንደው ሶስቱን በልጣዴው የጀማሪ ነገር ነው እስከ መጨረሻ ተመስገን። ውድ ደስ የሚል ቀን ነው። በጣም ደስ ብሎኛል። በነገራችን ላይ ብቻዬን ከመጠጣት አንድ ለሁለት በስመ አብ እግዚአብሔር ይስጥልኝ። አምጣው ሲጠጣ እስካሁን ጠጣሁት ነው። አልሰጥም ጠጣ ብዳታረግ እየደፋሁ ጠጣ። እንዴት እስከዛሬ ጊዜው ተሰቃየሁ። እንዴት አብረኛ ጠጣ። እንደው የጠጣህባትን ኬዝ ንገር። ዛሬ ነው ብለህ የጀመርከው? ጠጣህ ከዚህ በፊት ንገር። ሳትዋሽ ምን እንደተሰማሽ ተናገሪ። ያው ምን እንደተሰማሽ ለተመልካች ተናገሪ። ተመስገን። ውድ ተመልካቾች እዩት። ይኸው ቡናው እግዚአብሔር ውሸት እንዳይመስላችሁ። ይኸው እና ውድ ተመልካቾቻችን እውነት ረዥም ጊዜ በጣም ጠፍተናል። እሷ የተሰማሽን ተናገሪ ብያት ነበረ፣ እየተናገረች አይደለም። ረዥም ጊዜ ጠፍተናል። ኦልሞስት ከወር በላይ ሆነን አይደል? ወደ ተመልካች ከመምጣት ካቆምን ትንሽ ቢዚ ሁኜ ነው። እዚህ በኋላ በደንብ እንመጣለን ብዬ አስባለሁ። እናንተም በሼር በኮሜንት በሰብስክራይብ በማድረግ አበረታቱን። እንወዳችኋለን፣ እናከብራችኋለን። በመላው ዓለም የምትኖሩ እህት ወንድሞቻችን በያላችሁበት ሰላማችሁ ይብዛ እያልን እዚሁ ላይ ውድ ባለቤቴ ቡና ስለተጠጣ በጣም ደስ ብሎኛል። በነገራችን ላይ አብሮን ቡና የሚያጣጣ ይዞ ስላገኘው ክብር ምስጋና ይገባል። በጣም ደስ ብሎኛል። እንኳን ደስ አለሽ። አንቺን ደስ እንድልሽ ነው የምፈልገው። ተመስገን ጌታ ሆይ። ፍቅር አምላክ ፍቅር መጣ። አምሳያ ልጄን ወልደሽ ሰጥተሽኛል። አመሰግናለሁ። አምሳያን ወልዳ የሰጠችን እናት መውደድ አለብን፣ ማክበር አለብን፣ ለእሷ መታዘዝ አለብን።
እሷን መንከባከብ አለብን። እሷ የምትፈልገውን ማድረግ አለብን። እውነት ለመናገር ከአባት ይልቅ እናት በጣም ትልቅ መስዋዕት ትከፍላለች። እውነት አንድ ሰው ሲወልድ ነው ሁሉንም ነገር የሚያውቀው። እናት አባቶች አንዳንዴ ምርር ሲላቸው የእጅህን ስጥህ ይላሉ እና እኛ ተወልደን ስናድግ እናት አባቶቻችን ለፍተው ደግሞ ያሳደጉን አይመስለንም እና እውነት ልክ ከወለድን ጀምሮ እንቅልፍ የለም። ሳትወልድ ብላ ይባላል አይደል? እዚህ በፊት ሳትወልድ ተኛ ነው እና ልጅ ያው በየ2 ሰዓቱ ነው እየተነሳ የምታጠቡት። ታውቁታላችሁ፣ የወለዳችሁ በየ2 ሰዓቱ እየተነሳች ታጠባለች። የእውነት ያው እያጠባች ከባድ ነው። ብቻ እንቅልፍ መተኛት የለም። ብዙ ነገር አለ። ብዙ መስዋዕት ከፍላለች እና እናት ልትከበር ይገባታል። አመሰግናለሁ። እና ከጎንሽ ነኝ፣ አግዝሻለሁ። ህፃኑን በመያዝ የምትፈልጊውን ነገር በመግዛት የምትፈልጊውን ነገር በማቅረብ አንቺ እኔ ደግሞ በምችለው እንከባከብሻለሁ። አንቺ ልጄን ተንከባከቢያለሽ፣ እኔ ደግሞ አንቺን እንከባከባለሁ ማለት ነው። አመሰግናለሁ በጣም። እኔ እንጃ ቃላት የለኝም።